ቼልሲ ይቻላል ጋይስ። ናውድ በጣም ፍሌክሲብል ነው ጋይስ። ኧረ በኢየሱስ ማውራት እንችላለን አይደል? ኢትስ ኦንሊ አስ አሁን ዘጋዋለሁ። እንደውም ምን ሊያስብ ይችላሉ? አትከስ ልጅ ነው የምትገነባበት። ቻይና ነው ጃፓን ነው አያችሁ። እሷ ማለት እሺ ናት ጋይስ። ና መረባ በላ መረባ ኤክሶረስ ና ምን ትጋብዘኛለህ? 100 ሺህ ብር ተባለ። 100 ሺህ ብር በ3 ቀን ውስጥ 100 ሺህ ብር ምን አላጣ? በ3 ቀን ውስጥ 100 ሺህ ከገባ 100 ሺህ ብር ተባለ። አምቦዘር ዱማን ጋር ያለ ነው ዛሬ ጋይስ። የሆነ ስቱዲዮ ሄደን የምናየው አለ ዛሬ። ዝም ብለን ራንደም ውሏችንን ነው የምናሳያችሁ ማለት ነው። ገና ይሄን ቪዲዮ ሰራው ታይትሉ ምን ይሁን ተምኔሉ ምን ይሁን አላውቅም። ገና ፕላን ራሱ የሆነ ነገር ከተፈጠረ ድንገት የሆነ ነገር ከገጠማት የኑ እንደዚህ ሆነች ሊሆን ይችላል የምንቀዋት ብቻ። ሰብስክራይብ አድርጉ ጋይስ። ውላችንን ነው የምናሳያችሁ ማለት ነው። አር ዩ ሬዲ? እንዴ ነው የመጀመሪያ ብሎግሽ ደስ ብሎሻል? ከኔ ጋር መስራት አላለኝ። አሁን እኮ ዩቲዩብ ላይ እኮ ፌመስ ነሽ ታውቂያለሽ አይደል? እንዴ ናታደ ባለፈው ስንሰራ ቪዲዮ ጋይስ ብዙ ሰው አላወቃትም ነበር። ጸጉሯን አላሳዘችም ነበርና ያው ዛሬ ጸጉሬን አስይዤ እንዴ ነኝ ጋይስ። በጣም ባይዘው ጸጉርሽን ስታስይዤ ነው ሞር የሚያምርብሽ። ማርያም ካሜራ ከዚህ በኋላ ሲዞር ሰብስክራይብ አድርጉባችሁ። ሰብስክራይብ ሼር ምንድነው ኮፒ ሊንክ ጋይስ። እሺ ማማ የራይት ጥራለሽ አሁን ፕሊዝ። ራይት ኦኬ እሺ ልደውል ወይስ እኔ ልጥራ? አይ እጠራለሁ። እንግዲህ ጋይስ ልንወጣ ነው። ራይዳችን አክቹሊ እኔ ፈረስ ጋይስ ያንጎ ነው። አይ ላይክ ያንጎ ቤተር ጋይስ። ያንጎ ይመቻችሁ ከምር። እኔ በጣም በቃ ጋይስ በጣም እያስቸገረች ነው። እንግዲህ እንዳያችሁት በቅርቡ በጣም የሚገርም ፌም ያገኘችው ግን እሷ አትሰራም ጋይስ። ካልተጨቀጨቀች ምን ልስራ? ሞቲቬሽኑ ጋይስ ከኛ መሆን አለበት ሁሌ። እኔ ምን ልስራላችሁ? ካልሆነ ደስ ብለሽ የመጣልሽ ነገር ስሪ። የመጣልኝ በቃ እሺ። እና ጋይስ ደግሞ ጫማዬን ካላስጠረኩ ያለ ጫማዬን ማስጠረግ አለብኝ። እዩት ጋይስ፣ እመቤቴ የነባሲ ሰፈር መጥቼ ጫማዬ ሌላ ታሪክ። ያ የሰፈሬን አትናገሪ ግን ጋይስ። ሊስትሮች ነበሩ ግን አሁን ሊስትሮች ቀርተዋል ጋይስ። ባይ ዘ ዌይ ሊስትሮ የሚባል ነገር የለም። የት እንደገባው አናውቅም ጋይስ። ፋንሲ ሊስትሮውን ይፈጠርልና እናቴ ትሙት። ባይ ዘ ዌይ ውጭ ሀገር ዶክተር ሊስትሮ አለ ታውቂያለሽ? ላይክ አሜሪካ ውስጥ ነው ያለው ዶክተር ሊስትሮ ብሎ ይሰራል። የመረክ ከተለያየ ስቴት ላይ ምናምን ጫማቸውን በዲኤችኤል ምናምን ይልኩለታል። ሜል አድርገው በዲኤችኤል ምናምን ይላክለታል። ከዛ ሌላ ማለት ይመቸው። አረ ይችላል። ይኸው ጋይስ ያንጓችን እዛ ጋር ያለው መኪናው ተጋግጦ ምናምን ጋይስ መኪናው ውስጥ ለኛለሽ ታውቃለህ። ተስፋ ቆርጧል እና መኪናው ሙድ እያልሽበት ነው። ተስፋ ቆርጧል መኪናው። የነዳጅ ሁኔታ ጋይስ ሙድ እያዘች ነው። የራሱን ሁኔታ ይቶ እንደዛ ይባላል ጋይስ። ይሄንን ቪዲዮ ካየው ይቅርታሽ ነው ያለው እሷ ናት። እና ጋይስ አሁን ገብተናል እንግዲህ ወደ አትላስ ሄደ። እቺ ልጅ ጋይስ ዛሬ ታስበላን ነው ጋይስ። አሪ ሬዲ ይሳለም ባዲ ወዝ ቦዞ ነው ሻለው ቆያው ተሳተሽ ሰላም አለ ጋይስ። ተከሰለ አይ ላይ ሆነ ይሻላል። ሶፍት ስጠኝሽ። ሶፍት የለኝ ጀመር አንተ አትሆን ለምንም ነገር ቴንክስ እኔ አልሰጣትም ስል ሲጀመር ይዟል እየቋጠረ ነው ጋይስ። እግዚአብሔር አይጃሉ ጋይስ ደግሞ ሶፍት ይዤ ተንቀሳቀስ ነው ጋይስ። ሊፍቱ ይሰራል አይሰራም እየተባባለ ነው እዚህ ጋር ግን ይሰራል። አይ ይሰራል ጋይስ። ሲታይ ግን ሊፍቱ ማለት ነው ያሰጋል ትንሽ። እኔ ግን አልሄድም በደረጃው የሆነ ደረጃው ይሻላል አይደል? አዎ እኔ የኢትዮጵያ ሊፍት ሲጀመር አላምንም። አይ እኔም አላምንም። እግዚአብሔር አረ እድላችን እንሞክር። ገብተናል ጋይስ። ስንተኛ ፎቅ ላይ ነበር ያለው? 3 ቁጥር የታለች? ኧረ አንተ ያስፈራል። አንቺ ዳርክ ነው ላይ ታይሽ ጋይስ። እግዚአብሔርን ሲያስፈራ ጎጎጎ ጋር ባይ ዘ ዌይ ሊፍት ከተበላሸ ማድረግ ያለብሽ ነው ታውቂያለሽ? እንደዚህ ተንደርድረው ከወረደ ለጥታ ያለሽ ማለት ነው። ከዛ ግን 5 ሰው ካለ 5 ሰው እንዴት እንደሚተኛ አይደለም። ለጥ ብዬስ ከምን ልተርፍ ነው? ኢምፓክት ፎርስ ኢነርሻ ማለት ይባላል። ያው ፊዚክስ አልተማርሽም? ካሜራ ይዤ ነው ጠብቀ ብያለሁ። ቆየሁብሽ? ኦኬ ጋይስ አሁን ወደ ስቱዲዮ ነው የምንሄደው ማለት ነው። ስቱዲዮውን ሾፍ ላደርገው ነው። ሚቲንግ ነበረ፣ ሚቲንግ እያደረግን ነበረ። ጀለስ ሚቲንጉ ላይ ቁጭ ብላ ጦጣ ሆና ነበረ። ብቻ ጋይስ ልንገባ ነው። ኤዲቲንግ ሩም ነው ግባና ኤዲቲንግ ሩም። እሺ ወደ ኤዲቲንግ። ኦልራይት ካሜራ ላይ ብትገቡ ችግር የለውም። እሺ ኤዲቲንግ ሩም ነው ተብለናል ጋይስ። እዚህ ጋር ነው የምታዩት። የማናጀር ቢሮ ነው።
ኦኬ ማናጀር ቢሮ ይላችሁ ጋይስ መሀል አትላስ ላይ ነው ያለው መሀል አትላስ እንዴት አየሽው ስቱዲዮአችን እኔ በማያገባኝ ገብቼ በማያገባሽ ገብተሽ አወል ያገባ ፋጡማ ከወኩኝ ስሚ ነይ እስኪ ነይ እንትኑን ቪውን ኢንጆይ እናድርግ መሀል አትላስ ወገኖቼ አትላስ አስጎብኛቸው እስኪ እዚህ ጋር እዛች ጋር ባይሆን ሪኮመንድ አድርጋችሁ በርሊን የሚባል ቤት አለ በርሊን አክቹሊ ታውቂዋለሽ በጣም ነው የማውቀው በጣም ፌቨራይት የሆነ ፕሌስ ነው በቃ ያውቁታል እነሱ ያውቁታል ለማያውቁት የሚገርም ቤት ነው ኦራይት አሁን ወዴት ነው የምንሄደው ደግሞ የሮያ ቲቪ ፖድካስት ስቱዲዮአችን የፖድካስት ስቱዲዮ ዋው ነው ኤክሶደስ ይላል እዚህ ጋር እንግዳ አለን ስምህ ማን ልበል ኬና ኬንዞ ይላል እሷ ይቻላል ኤክሶደስ ፖድካስት ያምርብሻል በዚህ ቢታ ኢንተርቪው አድርገው እስኪ ያ ይቻላል ዮያ ይላል ባይ ዘ ዌይ ጋይስ ዩቲዩብ ቻናሉ ዮያ ነው የሚባለው ስለ ዮያ ነገረን እንጂ ከተመሰረተ ስንት ዓመት ሆነው አሁን በደንብ ልንመሰረተው ነው አሁን ገና 20 ስንት ሺህ ሰብስክራይበር ነው ያለው አሁን 19000 አለው 100,000 እናስገባዋለን በቅርብ አይደል ወይ 100,000 እናስገባዋለን ይቻላል እቺ አበረ ነው ከዚህ ሌላ አለ ወይስ እቺ ነው በቃ ነው ሶስት ሳይድ ነው የምንሰራው እዚህኛው ሳይድ ይችላል በዚህኛው ሳይድ ከፈለግን ከለር እየቀየርን ገባ ስክሪኖች ይመጣሉ ጋይስ አዲስ ሰው መጥቷል እዚህ ጋር ነኝ ሱራፌል ትባላለች ጋይስ ማታውቁት ካላችሁ ሰላም ኤክሶደስ እዚህ ጋር ኦራ ፋርም ታደርግላለች ማለት ነው አምባሳደር ዱመን ደግሞ አምባሳደር ዶና ቆማለች እዛ ጋር ባዝ ማድረግ ማይችላቸው ነገሮች አረ እንደዛ ነው ይሄ እኮ ጋይስ በጣም ንቀት እኮ ነው እሺ ባዝጂ ቤተሰቦች ኤክሶደስ ከመጣች ሰብስክራይበር ብላችሁ አንተ በላችሁ ወደ 30 ነው 24 ይገባል የሳ ይቻላል 30,000 ከገባ እኔ ለባስ ምን ትጋብዘኛለህ 100,000 ብር ተተዋለች 100,000 ብር በ3 ቀን ውስጥ 100,000 ብር ምን አላት በ3 ቀን ውስጥ 100,000 ከገባ 100,000 ብር ተተዋለች ሳት ይሁን እሺ ስለዚህ ማይክ በስተቲ በጣም የሚበረታታ ማይክ እኮ ነው የተደረገው ኖ አውጥቼ በጣም የሚበረታታ ኢንፍሉዌንስ አረ ማይክ የለውም አይደለም ሪሲቨሩ አልተሰካም ተሰካት ሪሲቨሩ እኔ የሁላችሁ ድምፅ እንዲገባ ብዬ ነው እንግዲህ ጋይስ ስቱዲዮአችን ይህን ይመስላል ዮያ ቻናል ተከታተሉ ጋይስ ዮያ ቲቪ ይላል እዚህ ጋር እንግዲህ ተቀምጦ ባክግራውንድ እየቀየርሽ ነው ለብዘር ይልካል በጣም ኤኒዌይስ አና ወደ አንተ ቺስ እናረከህ አንተ ውሃ ሳይቀዳም ቺስ እናርግልኛል ዋይ ተቀም ባክግራውንድ እኔ አላረሻ እኔ ያስመሰልኩ ነው ምን ማለት ምንድን ነው የምትይኝ? ነይ እዚህ እስኪ ማውራት እንችላለን። አይዞሽ ኧረ እኔ እፈራለሁ ብቻዬን ኢትስ ኦንሊ አስ አሁን እዘጋዋለሁ። እንደውም ምን ሊያስቡ ይችላሉ? እንሄዳለን። ምን ነው አስጠሉሽ? አስጠሉሽ? አጃቢ ይሆናለች ጋር ይጨንቀኛል። ከማለቀው ሰው ጋር መሆን አልችልም። እግዚአብሔርን የመረኝ ዶንት ወሪ ቢሃይ ፓይ ነው ታዲያ የት አትሞስፌር እንሂድ። አይ አትሞስፌር ይሻላል። እሱ ቅርብ ነው ለዚህ ብቻ ጋይስ የሆነ ስፓት መርጠን እንሄዳለን። አትሞስፌር ኦር ሰምዌር ኤልስ እንሄዳለን። ያ የሳ አይ ግን ፀሐዩ እግዚአብሔር ሌላ ቀን ነው። ማን ነው ሌላ ታሪክ ነው የመጨረሻ። አይ ነው ፀሐይዋማ ሌላ ታሪክ ናት ጋይስ። ግን ምንም ማድረግ አይቻልም። ያው እንግዲህ ከኋላ ጀማው አለ ይላል። ልንሄድ ነው። የት እንደምንሄድ አትሞስፌር እንሄዳለን ብለን ነበር። አትሞስፌር ዝጋት ነው አይደል? ፀሐይ ነው። የት እንደምንሄድ ጋይስ ጋቢና ለመግባት ኦኬ ለቃ ጋቢና ግርጣት ጋቢና ሳለ ኦሬዲ ከዚህ ቁመቱ ላይ እንደዚህ ጋቢና ኦሬዲ ሰው አለ ጋይስ። እሺ ምን አሰባችሁ እንግዶቻችን? ወዴት ነው የሚካሄድለት? አሁን ምን አሰባችሁ? እስቲ ሀሳብ የት እንሂድ? ሀሳብ ቁጭ ብለን የምናወራበት ቦታ ራቅም ብንል ችግር የለውም። ሱራ ሀሳብ ያለው የት እንሂድ? ሀሳቡ ተሰርቋል። ሲወዱ 4 ኪሎ ምን አለ 4 ኪሎ
መንጃ ፈቃዴ፣ የመኪና ቁልፍ፣ ሁሉም ነገር እዛ ነው። እንዴ ጀለስ አንቺ ጉዳይ ላስፈጽም ነው እንዴ? ምን ነው እኔ እውነቱን ነው የምናገረው። አዶርሲ ምንድን ነው? መቆረጥ አቃለ? ዶርሲ ምንድን ነው? ሬስቶራንት ነው። ግን እንደዚህ ቁጭ ብለን የምንጠጣበት ቦታ ነው። አዎ ድራፍት ነው የለም። ጁስ ነው ታዲያ። ይሄ ድራፍት ከሌለ እንደዛ ከሆነ ማን እንትን እንሂዳ። ናታኔም ይኪድለት። ናታኔም አሪፍ ነው። ምግብ አላችሁ አንተ? አይ በቃ እዛም ጥሩ ነው። እሺ ጋይስ አሁን አትሞስፌር ሀሳባችን ቀርቶ ናታኔም ምናምን የሚባል ስፓት ነው። ድራፍት አለ ምናምን። በባዶ ድራፍት ጥሩ አይደለም ማለት ነው። እርግጠኛ ነሽ? ጋይስ አሁን ሁለት ጃምቦ ምናምን በሁለት እጇ ይዛ ምናምን ስትሏል ታገኛት ታያላችሁ። ባለፈው እዚህ ነበር ኳስ ያየ ነውና እንዴት ጸዴ ስፓት እንደሆነ አንቺ አልገባሽ። አላፊ አግዳሚ ምናምን ነገር ሾፍ ሾፍ እያረጋችሁ ሰው እየተረባችሁ ምናምን ነው። ያው እንግዲህ ሀበሻነት ኩራቴ በሚለው ሰው እያማን ትጠጣለህ። የምር እስኪ ስፓቱ እናሳያችኋለን ጋይስ። ነው የምንቀመጠው። እውነት ነው። ያው ጋይስ ስፓቱ ይሄን ይመስላል። እንደምታዩት ግብዳ ስፓት ነው። ይኸውላችሁ ቲቪ እዛ ጋር አንድ ቲቪ አለ፣ አንድ ቲቪ እዛ ጋር አለ። ያበደ እንዴት አየሽው? ስፓቱ ያበደ ነው አይደል? እሺ ቡና ነው ቡና ላንቺ ኢምፖርታንት ነገር ነው ያክል። አዎ ላይፍ ይሄ ስለዚህ ቡና ነው እንጂ ድራፍት አልጠጣም ያለሽ ነው ገል እና ያትልን አውዳ ቴብል እያደረገች ነው። የምንቀመጥበትን ስፓት ሴትአፕ እያደረግን እንገኛለን። እዚህ ጋር ላንቺ ነው ይሄ ሁሉ አይሽ አይደል? በእና ፕሪንሰስ እሺ እኛስ እኛ አንቀመጥም። እኛ ጋይስ እኛ ነው ዋጋችንን ሰጡ አይደለ? ብቆም የተቀመጥኩ ነው መስሎ አይደል? ችግር የለውም። ኧረ አያሳስብም። ኤክሶረስም ካምባክ ጠብቂ ሮስ ይደረጋለች። ጋይስ እዚህ ጋር ያገኘሁትን ነገር ጌም ቦይ ነው የሚባለው ነገር አላሽ ጋይስ ጸደይ ነገር አምጥቼላችኋለሁ። እዚህ ጋር ይሄ ምን ጌም ነው የከፈትከው አንተ? ጋይስ ማሪዮ ካርት አለው ምናምን ነገር ከየት ነው ያገኘው ነው? ቻይልድሁዴን ገና አልጨረስኩም። ኧረ ጋይስ እንዴ ገና ሳልጨርስ አልወሰደብኝም። እሺ ጋይስ ምግብ ልንበላ ነው። ለላይቲንግ ነው እንደዚህ የዞር ነው ባይዘው። እሺ ልንበላ ነው። አይ ዶንት ኖ ኤኒቲንግ ግን ምግብ የሆነ ነገር ኤኒቲንግ ምግብ የሆነ አጾይማ አጾይማ ምንድን ነው ጾም የሌለው ነገር ያስፈልጋል፣ ሁሌ ያስፈልጋል። አንቺ ሀሳብ አስተያየት ስጪኝ። ምን እሺ ስጠት ብቻ ጋይስ እኛ የኢትዮጵያ ምግብ ነው መብላት የፈለግነው። እዚህ ጋር ያለው ፒዛ ምናምን ሱፕ ምናምን እንጀራ እኔ ሱፕ የሚያደርግ ሱፕ ትፈልጋለህ? ዶሮ ባት ትጫለሽ? ሾርቤስ ምን ልሆን ጋይስ ምን እንዳለች ታውቃላችሁ? እኔ ድራፍት አልጠጣም አላልኩም። እኔ አልጠጣም አልኩኝ። ዝም ብለህ አውቆ ነው ሲጀመር። አንተ ሲጀመር ከኔ ችግር የለውም እኮ ችግር አለበት። ሴት ልጅ ድራፍት የመጠጣት መብት አላት። እኔ የላትም አልኩኝ። እኔ ምን አልኩኝ? እኔ የላትም አላልኩም። አይ ቻኛ እንግዲህ ጠጪ ብለን ጋብዘናል። ተግደረደረች። ምን ማድረግ አንቺ ይበላሻል፣ መጠጣት ሼፕ ይበላሻል። እና ጋይስ እላችኋለሁ እንግዲህ ያው ድራፍታችን መታለች። እኛ ድራፍታችን ፉት እያለን ምግባችንን እንጠብቃለን ማለት ነው። ቼልሲ ይቻላል ጋይስ። ናውድ በጣም ፍሌክሲብል ነው ጋይስ። ኧረ በኢየሱስ ሰርፕራይዝ ጋይስ በጣም ሰርከስ ድሮ በእናትህ ሞክሬ ለምን አልገፋበትም ታዲያ? ሰርከስ ጋይስ ምግባችን ከቻስ ብላለች። ይሳይ እንዴ ሰርከስ ሰራለች። ባይ ዘ ዌይ እሷም ጋይስ ካንቺ በላይ ፍሌክሲብል ነው። አትከሽ ልጅ ነው የምትገለባበት። ቻይና ነው ጃፓን ነው አያችሁ። እሷ ማለት እቺ ናት ጋይስ። ሱራ ብቻ ነው ይሉት ትበላል። አይ እሱ ፓስታ እየመጣለት ነው። ፓስታ እየመጣለት ለባልቀን እንበላለን። አይ ጾመኛ ነን ነው። አያችሁ ስጋ ነው የሚበላው። ስጋ ግድ ነው። ሰውነት ግንባር ቢያንስ ሮብና አርብ ልጀምርና ከዛ ሮብና አርብ ከጀመርኩ በኋላ ከዛ የቀጣዩን ደግሞ
ፏፈሽ እናደርጋታለን። አንቺ እኮ በዚህ ነው የምታውቂ ነበር። ኮሜንት ላይ ደግሞ እያየሁ ነው። አልጾም እያሉ አስተካክላችኋል። አታስብሽ ይሄንን ኤክሶደስ እንደዚህ ጎማ ይዞ ሲነዳ ነው የማውቀው። ሰው እንደዚህ ይተነጠንበታል እንደዚህ። ሌላም አለሽ? እስኪ ይሄኛውን ደግሞ ሪስፔክት በጀማ ውስጥ ሪስፔክት አግኝታለች አለ። እስኪ አንዴ ያዘናል። በዚህ እኮ ነው መታወቅ ያለብሽ በእውነት እንዴ። እንደውም አንቺን ኢንተርቪው እናደርግ። በእውነት ከአንቺ ነው የምንጀምረው። እንደውም እግዚአብሔር ከዲዲ ስትሪም በኋላ ይሄ በጣም አመሰግናለሁ። ማርያም በጣም ሰው አያውቅም። ባይተውይ ለምን ቲክቶክ ነው የለሽም? ከዲዲ አለኪም ቲክቶክ ላይ አይ አለቀም። ስራ ይሰረቅብኛል። ይሰረቅብኛል። ስራ ትሪክ ይሰሩበታል። ትሪክ የሚሰረቃል። ኧረ እቺ እንዲህ ብሎ የተኛት ነገር ትሰረቃል። እየተንሸራተተ ይመጣል። ትሪክ እንደሚሰረቅ አላውቅም ነበር። ይሰረቃል። ከሰራሹ በኋላ ብትለቂ አክት ይሰረቃል። አሁን ይሄ አልፎ የለ እሱ ነው አላለፈም። ይሄኛው ሌላ ሰርከስ የሚሰሩ ልጆች እንደዚህ ሄደው ይሰሩብሻል። ገባ? ያው ሙሉ ስራ አለ። ሙሉ ፍሪስታይል ይሰረቃል ማለት ነው። ኢቭን ፌሻል ራሱ ኮፒ ያደርጋል። ስለዚህ የምትለው ምንድነው? ኮሪዮግራፊያ ይሰረቅባታል ነው ጋይስ። እሱ ደግሞ በጣም ወሳኝ ነገር ነው ለዳንሰሮች። ዳንስ ማረው ምን ላይ ብሬክ ዳንስ ነው እንደዚህ ሂፕ ሆፕ ይላል። ሳልሳ ጋይስ ከሷ ጋር ይላል። ሳልሳ አለ ተብለናል ጋይስ። እንመጣለን። ሳልሳ ይደነስለታል እና ነገ ሳልሳ ይገባለት ኮንቴንት ይሆነኛል እንዴ ቻይና አንድ ሌቭል አንድ ችሎታ ይኖራል። ምንም ስኪል እኮ ነው በጣም። እኔ ባይ ዘ ወይ ብዙ አልፈጅም ጋይስ። ማገዱ አልፈጅም። ኤክሶደስ የሰው አናት ያሽከረክራል። የሰው እንደዚህ ሰው እንደዚህ ያሽከረክራል። በእግሯ በሁለቱም እግሯ በእጇ ምናምን ይዛ ብቻሽን ትበያለሽ። አጉርሽኝ እንጂ ኧረ ማማዬ ይደብራል። እግዚአብሔር ይስጥልኝ። አይ ጋይስ የሚገርም እዚህ ጋር ቋንጣ ፍርፍር ነው ምናምን ነው ጋይስ ያለው። ምግቡ ሲታይ ራሱ ደስ ይላል። ሱራ እንዴት እንደሚያይኝ ስበለኝ ጀጅ ያደርገኛል። በጣም ጀጅ የምናደርገው ነገራችን ላይ አንሰብስክራይብ አድርጉት ስለማልጸው ዘመቻ ጋይስ ካንስል ያደርግ። እሷ ባታጎርሰንም እኛ እናጎርሳታለን። እንቁላል አድርግልሽ። ያው እንግዲህ ፍቅርና ጉርሻ ሲያጨናንቅ ነው ይባላል። ግን ትንሽ ነው ያደረኩልሽ። ያበደ ምግብ ነው። ይሄው ጋይስ ሙጥጥ አድርገን በልተናታል። ሙሉ ነው የበላችሁ እሷ ናት ባይዘው። አይ እያጎረስኳት ነው አልበላም ምናምን ብላ እያጎረስኳት ነው ፍቅር እንዴ ደግሞ ጉርሻ ያጠግባል ማለት እኔ ስጠግብ አስተሳሰብ የለም። ስትጠግቢ ያረ ካሜራውን እንደዚህ ያርቁ ልገባብና አይ ዋይድ ነው ግንባርሽ እንደዚህ ያርጊዳ ቦኖ ውሃ የሚቀዳበት ዘይት የሚቀበልበት ከቀበሌ የመብራት ካር ቅቤ የሚቀበልበት ከቀበሌ ሸማቾች ምንድን ነው ይሁን አታ ሸማቾች አሉ። ስራውን ያዝ ነው አቀፈ ስታደርገው ማለት አራውጫ ዶራራ ሳይኪን በጣም ሲያልሽ ከስር የተቆረጠ ስለሆነ ፓርኪንግ $100 ሰጥቶን ሳስቶ ፓርኪንግ $100 ሰጥቷል። ሀብታም ቀን ቤት ነው ፓርኪንግ ነው ቦሎ። አንቺስ የቻይና ዩዋን ምናምን የለሽም እንዴ? ቤት ነው የለም። ስንት ነው ግን አንድ ዩዋን በእኛ ስንት ነው? ርካሽ ነው። ቡናችንን ደግሞ አሁን ጋይስ ጨስ እናደርጋለን ማለት ነው። ና መረባ በላ መረባ ኤክሶደስ ና ታዞራቸዋለሁ ሁሉንም ማለት ነው። ጭፍታ ያዝ አይደለም አብራች ነበር እኮ አዙሬልሽ ነው ወደ ክፉ ሰው ነው። ጫማ ካላስጠረኩ ብላ እዛ ሰው አስቀምጠን ስንት ደቂቃ ሙሉ ጸድቷል። ግን ጫማሽ አንቺ እና ላይ ጸዳ ነው እንዴ? አይ ተስፋ ያለው አይመስልም ነበረ። ጀለስ እኮ ተስፋ ቆርጠህ ነበር አይደል? እንደዚህ እያየ ነው። እኔም ላስጠርግ አስቤ ነበረ። ግን ጀለስ እንኳን ብዙ ማለት አንዳንድ ጭረቶች ናቸው። አይ እኔ ከላይ ዝም ብዬ አታስጠርጊ ማለት ወፍ ነው። እኔም ፏሽ ይሄ እኮ የእንትን ጫማ ነው። አሁን እሱ ያደረገው አንቺ ጫማ የምን አታስጠርጊ? ጫማ መሰለህ? ስማኝ ይሄ እንትን ስትሄዳለህ ምንድን ነው የሚባለው? ይሄ ተራራ ላይ ስትወጣ እንደዛ አይነት ጫማ ነው። አይ ፎር ሪል ነው ግን ያወራው የግቢ ጫማ ነው። እንዴት አወቅሽው? ላይክ ሊትራሊ እንደዛ ነው። ትንሽ የወታደርም ጫማ ይመስላል። ያ ማን
ጋይስ ጭዌው ደርቷል ነው የምላችሁ። እዚህ ጫማ እያስጠረግን ምናምን መጠጡን ላይ አያስፈልገንም። አሁን ይሄው እንግዲህ ጋይስ ድራፍታችንን ማልቋል። ጫማዋን አስጠርጋ መጣ። ይሄው የጠጣች ነው ጋይስ። ያት በዚህ በኩል ያለው ሁለት ጃምቦ ይሰዋል። አያውቂ ነው ኮካ አስቀድለሽ እስከ አልጨረሽም ኮካ ቀስ እያልኩ ነው የምጠጣው። ብቻ ጋይስ የዛሬው ብሎግ ይሄንን ይመስል ነበረ። ሰብስክራይብ ብቻ አድርጋችኋል አይደል? ስለዚህ በቀጣይ በሳልሳው ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እንወዳችኋለን። ባይ